ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ያለው እግዚአብሔር ይመስገን። እናንተም ያላችሁበት ዓለም ዳርቻ ሰላማችሁ ይበልልኝ። ዛሬ ደግሞ በአዲስ ነገር መጥቻለሁኝ። የአትክልት ሾርባ እንሰራለን፣ ቬጂቴብል ሱፕ። እሱን ለመስራት የሚያስፈልገን ሁለት መካከለኛ ሽንኩርት፣ ድንች ሁለት መጠቀም ትችላላችሁ። ድንች ባይበዛ ጥሩ ነው። ካሮት፣ ሁለት ቲማቲም፣ ድፍን ምስር ያው እዚህ ጋር በኪሎ አቀረብኩት እንጂ የሚያስፈልገኝን መጠን ለክቼ ነው የምጨምረው። እዚህ ጋር ግን ቨርሚሴል እንደየምርጫችሁ ነው። አንዳንድ ሰው ደቃቅ ፓስታ፣ ደቃቅ መኮሮኒ አናሳ አነስ ያለችዋን መጨመር ይችላል። እኔ ግን የምጨምረው ቨርሚሴል ወይም ደግሞ ደቃቅ ፓስታ የውጭውን ነው። እነሱን እጥብ አድርገን አስተካክለን በመካከለኛ እንደዚህ ክትፍ እናደርገዋለን። አንድ በአንድ በቅደም ተከተል እየጨመርን እንደዚህ እንጠብሰዋለን። ሲያምር ከለሩ ራሱ እና ለህፃናቶች በተለይ በጣም ሄልዚ የሆነ ምግብ ነው። እንድትሰሩት ገፋፋችኋለሁ። ከዛን ይሄንን እንደዚህ ጥብስ ካደረግን በኋላ ጥብስ ሲልልን መጨረሻ ላይ ቲማቲሙን ልጠን ኪዩብስ አድርገን ቆርጠን አብረን እንጠብሳለን። ከዛን ውሃ እንከልሳለን። የፈላ ውሃ ቢሆን ጥሩ ነው። ውሃ እንከልስና ትክትክ እናደርጋለን። ከፈለጋችሁ ማጂ ኪዩብ ጨምሩ፣ ካልፈለጋችሁም ደግሞ ዝም ብላችሁ ጨው ትጨምራላችሁ። ሊወጣ አካባቢ ደቃቅ ፓስታ ትጨምራላችሁ። ምክንያቱም ደቃቅ ፓስታ በጣም መቆየት የለበትም፣ ካለዛ ቡክት ነው የሚልብን፣ የሾርባነቱን ጣዕም ያጠፋብናልና ሊወጣ አካባቢ ሲል ደቃቅ ፓስታ ትጨምሩና ተክተክ ሲል ታወጡታላችሁ። በጣም ምርጥ ነው። በተለይ አሁን መጪው ክረምት ስለሆነ ለክረምት የሚሆን ምርጥ ሾርባ ነው። ሞክሩት። እንግዲህ ውጤቱ ይሄን ይመስላል። በጣም ቆንጆ ነው። ልጆች ይመገቡታል። እንደገና ለትልቅም ሰው በጣም አስፈላጊ ነው። ምክንያቱም የሚጠቅመንን ነገር እንመገብ እላችኋለሁ። ውድ ቤተሰቦቼ ስለተከታተላችሁኝ አመሰግናለሁኝ።